ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጢያን ዩቲዩብ ቻናል ተከታታዮች ከትላንት ዛሬ ይሻላል የሚል ዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ? ረመዳን እንዴት ይዟችኋል? ጾም እንዴት ነው? ስራ እየበዛ ነው? እናንተ ጋር እንዴት ነው? ከኔ ጋር አልሐምዱሊላህ ሰላም ነው፣ ደህና ነኝ። እናንተ ጋርስ? እንግዲህ ያው የሁላችንም ጾም ነው። የኦርቶዶክስ እምነት ተከታዮችም ጾም ላይ ናቸው። እኛም እንግዲህ ጾም ላይ ነን። ያው እነሱ ወደ 3ኛ ሳምንት አካባቢ፣ እኛ ደግሞ እንግዲህ 2ኛ ሳምንታችንን ጀምረናል። እንግዲህ አላህ ሁላችንም በሰላም እንዳስጀመረን በሰላም ያስጨርሰን። ያለ ረህመትና እዝነት አይለየን። አላህ ኃይልና ብርታት ይስጠን። ያው በዚህ ሰዓት ሁላችንም ጋር ስራ ይበዛል፣ በጣም እንግዳ ይበዛል ምናምን ነገር ያው የታወቀ ነው። በተለይ በስደት ዓለም ላይ ያለ ነው ትንሽ ከበድ ይላል እና ያ አላህ ኃይልና ብርታት ጉልበት ይሁነን ነው የምለው ለሁላችንም። እና ውዶቼ ቪዲዮ ምንድነው እንዴ? ኧረ ተው እንደው አሁን ስለለመናችሁ ኧረ ተው። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ፣ ላይክም አድርጉ አትርሱ። ማለት ያው ኮመንት ባረግን ሰዓት፣ ሼር ባረግን ሰዓት፣ ሰብስክራይብ ባረግን ሰዓት ለኔ ይጠቅመኛል። እናንተ ባያችሁ ሰዓት ለኔ ደግሞ ጥቅም አለው፣ ይጠቅመኛል፣ እጠቀምበታለሁ። አልዋሽም፣ አልጠቀምም አይደለም። ያው እድገት ሲጀምር በስነ ስርዓት እንትን ማለት ሲጀምር እይታ ሲኖረው የሆነ ስቴፕ ላይ ሲደርስ አለው ጥቅም አለው። ስለዚህ እኔ ደግሞ ብዙ እንደምሰራበት ልሰራበት እንደምፈልግ እዚህ ጀምሬው ኢትዮጵያ ሲሄድ በደንብ ብዙ ነገሮችን እንደምሰራበት ከዚህም በፊት አውርቻለሁ። ያው በዛኛው ዩቲዩብ ላይ ነው፣ እዚህ ላይ ብዙም እንትን አላልኩት መሰለኝ። ያው ብዙዎቹ ታውቁታላችሁ ብዬ ነው። እና ሰብስክራይብ አድርጉ፣ ሼር ኮሜንት አድርጉ። በተረፈ ሁላችንም አላህ ጾማችንን ይቀበለን፣ ሰርቶ ከሚጠቀሙት ያድርገን። ሰላታችንን፣ ጾማችንን፣ ኢባዳችንን አላህ ይቀበለን። አንድ ነገር ደግሞ ትዝ አለኝና ዛሬ የሆነ ነገር ልንገራችሁ። የረመዳን ትውስታ ነው ማለት ነው። ቆይቷል፣ በጣም ቆይቷል። ቢያንስ የረዥም ዓመት ቢያንስ ከ10 ምናምን ዓመት በፊት የሆነ ታሪክ ማለት ነው። እና በሰዓቱ የነበርነው እኔና ታላቅ እህቴ የእህቴ ባል አንድ ላይ ነበርን፣ አዲስ አበባ ላይ ነበርን ማለት ነው። እና ረመዳን ነው። አጋጣሚ ያው አዲስ አበባ መሀል ከተማው ላይ ነበርነው። እና እኔ ነኝ ብዙ ጊዜ የምነቃው ሱሁር ላይ ምናምን ነው። እኔ ነኝ ቀድሜ የምነቃው፣ እኔ ነኝ የምቀሰቅሳቸው ምናምን ነገር ማለት ነው። ከዛ የዛን ቀን ስራ በጣም ደክሞኝ ነበር። ቀኑን ስራ ሰራ ነበረ፣ በጣም ደክሞኝ መጥቼ እንደገና ማታ ቤትም እንትን ትንሽ ስራ ሰራራው፣ ተራዊህ ሄድኩኝ፣ አመሸው። ብቻ ያም ሆኖ ደከመኝ፣ አልነቃሁም። በሱሁር ሰዓት አልነቃሁኝም፣ አለፈ። ስንት ሰዓት ላይ ብነቃ ጥሩ ነው? ነጥ ብለን ሁላችንም ሀሳባችን ጥለን ተኝተን ጠዋት 12 ሰዓት ላይ ነቃል፣ በኢትዮጵያ ማለት ነው። ጠዋት 12 ሰዓት ላይ ነቃሁኝና በዛን ሰዓት በቃ ጭልምልም ብሏል። ቤታችን ደግሞ ጨለማ ነው እና ጭልምልም ብሏል ምናምን ነገር። ከዛ በቃ ሰዓት አላየሁም፣ ምንም አላልኩም። ብድግ አልኩኝና እህቴን ቀሰቀስኳት፣ ባሏን ቀሰቀሰችው። ተነሱ፣ አቀራረብን ምናምን በላ ሱሁራችንን በላን ምናምንና ደቃ እኔ ልተኛ ምናምን አልኩኝ። ተነሽ ስገጂ፣ ሳትሰግጂ እንዳትተኛ አዛን ጠብቅ ይሉኛል። ተነስቼ እሰግዳለሁ አዛን ሲል፣ ገና እኮ ነው ሰዓት፣ አዛን ሲል ተነስቼ እሰግዳለሁ እላለሁ። ከዛ በቃ እሺ ያሉኝና እነሱም የተሳሳቁ። ከዛ እዛው በልቼ እጄን ተጣጥብኩኝ፣ ውሃን ግጥም አድርጌ ጠጣሁና ድፍት ብዬ ተኛሁኝ ፍራሼ ላይ። ከዛ ልክ እንደተኛሁኝ ትንሽ እንደቆየ ድምፅ ሰማሁ። ማለት የሰው የሚያወራ ሰው ድምፅ። እንዴ በዚህ ሰዓት ማን ነው የሚያወራው ምናምን አልኩ። ከጀርባችን ፀጉር ቤት አለ እና ፀጉር ቤቱና የኛ ቤት ግድግዳ የተያዘ ነው። ከዛ እነሱ ቁልፍ እየከፈቱ ምናምን ሲያወሩ ሰማን። እንዴ ወይኔ ፀጉር ቤት ሌባ ገባ አልኩኝ። የቴን ባልጠራትና 50 አልኩት። እሺ አረ ፀጉር ቤት ሌባ ገባ በዚህ ሰዓት እንዴት ነው አንቺ? አረ አንቺ ልጅ ይሄ ነገር ፈራሁኝ አለ። ከዛ ወዲያውም ትንሽ ቆይቶ ብቻ ድምፅ ምናምን መስማት ጀመርን እና እዛ ፀጉር ቤት የሚሰሩ ልጆቹን በድምፅ እናቃቸዋለን። ድምፃቸውን ሰማን። አኡዙ ቢላ ፋቴ ቁርስ አበላሽን ምናምን። እኔም ደነገጥኩኝ። ከዛ
ብድግ ብዬ ምናምን ሰዓት አያለ 12 ሰዓት ተኩል ሆኗል። እንዴት እንደረገጥኩኝ አጠይቁኝ። እንዴት እንደረገጥኩኝ በዛ ድንጋጤ እንደምንም ብዬ ተነሳሁኝ። ተደረጋግጬ ተነሳሁኝ። ወዲህን አረኩኝ ምናልኩኝ ሰገድኩኝና በር ከፍቼ እወጣለሁ። ለአንድ ምናምን ጉዳይ ሆኗል። ፀሐይ ምናምን እየወጣ ነው። ምንም አላልኩኝም። እኔ ተነስቼ ስራ የምገባው 1 ሰዓት ነበረ። ተነስቼ ወደ ስራ ቦታ ሩጬ እኔ ወደ ስራ ሄድኩኝ እየሳኩኝ በቃ በራሴ ሁኔታ እየሳኩኝ እና የዛን ቀን ቀኗን ሙሉ ስስቅ ነው ያልኩት። ስራ ቦታ ሂጅ ምንድን ነው አንቺ ሆንሽ ዛሬ ጉዴን ልንገራቸው። የጉዴን ስነግራቸው ልጆቹ ሁሉ ሳቁብኝ። እና ያው የዛን ቀን በነገራችን ላይ ያው ጾም አይደለም የሚባለው ግን ቀኗን ሙሉ ሳልበላ ነው ያልኩት። እና ረመዳን ላይ ይሄ ነገር ገጥሞኛል። የማረሳው ታሪክ ሁሌም ረመዳን ሲመጣ ይሄንን ማስታውሰው እና አሁን ብዙ ጊዜ በቃ ረመዳን ላይ ምንድን ማድረገው ስነቃ ቀድሜ ነው ሰዓት ማለት ከዛ በኋላ ቀድሜ ሰዓት ያለው ሰዓቴን አይቼ ነው ውሃ እንኳን መጠጣት ካለብኝ መጠጣ ወይ መብላት ካለብኝ በለው ሰዓት ሳላይ ብሞት እንትን አይደለም። በቃ ከዛን ጊዜ ወዲህ ትልቅ ትምህርት ሆነኝ እና ቁርሴን የበላሁበት ረመዳን አስታውሳለሁ። እና ውዶቼ ያው ትንሽ ያለኝን ገጠመኝ ላካፍላችሁ ብዬ ነው። በተረፈ ዩቲዩቤን ሰብስክራይብ፣ ሼር፣ ኮመንት አድርጉ። አደራ 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 አላችኋለሁ። በተለይ ደግሞ በረመዳን አጅር ነገር እንስራ፣ ሰደቃ እንስ ካለን እናካፍል። ሰደቃ ከራስ ይጀምራል። ሁላችንም ያቅማችንን እናውጣ። ለተቸገሩት እንድረስ፣ ለየቲሞችን እናግዛቸው። ብዙዎች አሉ በዚህን ሰዓት መረዳት፣ ማገዝ፣ መታገዝ የሚፈልጉ እናግዛቸው፣ እንርዳቸው። ባለን በአቅማችን ብዙ ብር አይደለም ብዙ አይደለም 20 ድርሃም 10 ድርሃም ብናወጣ ለዛ ሰው ጥቅም አለው እና ሁላችንም ያቅማችን እናድርግላችኋለሁ። ከልብ ይወዳችኋለሁ። ጾሞ ከሚጠቀሙት አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።